እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጣዋለች። በእርሷም ይመረኮዛል፣ አይፍገፈገፍም፣ የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታን ዘውድንም ታቀዳጀዋለች፣ ስሙንም ለዘላለም ያስጠራል። ኤልያስ፣ መዝሙር እኮ አላለቀም ነበር፣ ለምን ዘጋኸው? እህቴ፣ መዝሙር እኮ ነገም ቢሆን ትደርሽበታለሽ። በነገራችን ላይ ይህ ፊልም አዲስ የወጣ ፊልም ነው። አንቺ የምትይውን ደግሞ መዝሙር ምናምን ነገውት ስለሆነ ነገውን ትደርሽበታለሽ። ነገ አንተ ዘመንን ሁላ ነገ ማለት አይሰለችም እንዴ? እግዚአብሔር የሰጠን ዛሬን ነው። ቆይ አንተ ነገኛ መሆኑ ማን ነገረ? አንቺ እኮ ስለምታካብጂ ነው ራይ። እኔ እኮ ወጣት ነኝ። አንቺ የምጠቅሻቸውን ነገሮች የምትያቸውን ሁሉ ጸሎት ማስቀደስ፣ ጾሙን ሁሉ ለሽማግሌ የሚሆን ስራ ነው። አሁን እኔ ወጣት ነኝ፣ ዘና ማለት ነው ያለብኝ። እድሜ 40 ወይም 50 ሲሆን በደንብ ጸልያለሁ። እስከዛው ግን ነፃነት ይለጠቅም። ቢገባ መንፈሳዊ ሕይወት የነፃነት ማጣት ሳይሆን የነፃነት መጀመሪያ ነው። ዛሬ ያልተተከለ ዛፍ ነገ ፍሬ አይሰጥም። ቆይ ምን አድርግ ነው የምትይኝ? እኔን ግን ዛፍ ፍሬ ምንድን ነው? ገና ለገና አንድ መዝሙር ተዘጋ ብለሽ ነው ነርቤ ላይ የምትቆይ? ኤልያስ፣ ይህ የቀን ተቀን የተለመደ ተግባርህ ነው። ኢቭን የቤተ ክርስቲያን አገልጋይ እንዳልነበር ካሁን ላይ ለነገ ጊዜ እየሰጠ እያየሁ ዝም እንድል ነው የምትፈልገው? እነዛ ጓደኞቹ እንኳን በተደጋጋሚ ሊነግሩን ሞከሩ። እኔን የምትሰማኝ መስሏቸው በእኔ አስጠሩ። አንተውዬ ከቁብም አልቆጠርከንም። ቆይ ምንድን ነው የሚሻልህ? ምንድን ነው የተፈጠረው? ሄሎ አባዬ። ደህና ነን አባዬ። ቆያችሁ እኮ አትመጡም እንዴ? ኧረ አለ። አንተ ስልክ አታነሳም እንዴ? አንተ ደግሞ ምን አልከኝ አባ? እማ ምን ሆነች? አባ ግን እማ ደህና ናት? እኔም አብሬው እመጣለሁ። እሺ ሄሎ አባዬ። እሺ ነገውኑ እመጣለሁ። ችግር የለም፣ ነገውኑ እመጣለሁ። በቃ እሺ። ዘላለማዊ አምላክ ሆይ እባክህ ጸሎቴን ስማኝ፣ ልመናዬንም ተቀበለኝ። ወደ እኔ ተመልከት። ቤተሰቦቼ ድምፃቸውን ከሰማሁ ይኸው 15 ቀን፣ ወንድሜም ስልኩ ከዘጋ 9 ቀኑ። ምንድን ነው የተፈጠረው? ጌታ ሆይ እባክህ እርዳኝ። ታማኝና ብቸኛ ረዳቴ አንተ ነህ። እንደ ኃጢአቴ ብዛት ሳትቆጥር ጸሎቴን ስማኝ፣ የቤተሰቦቼንም ድምፅ አሰማኝ። እንደምታሰማኝም ተስፋ አደርጋለሁ። አምናለሁ። አሜን። ክብርና ምስጋና ለአንተ ይሁን። ሰላም ነው? የእነ ራሄል ቤት ነው? አዎ። ምን ነበር? ከሲራ ከተማ ደብዳቤ ለማድረስ ተልኬ ነበር። ሰላም አይ። እህቴ እንዴት ነሽልኝ? እኔ አልዋሽሽም፣ እርግጠኛ ሆኜ ደህና ነኝ አልልሽ። ነገር ግን እግዚአብሔር ይመስገን ስልክ ያልደወልኩልሽና ስደውልልሽ የማይሰራው እዚህ ኔትወርክ በጣም አስቸጋሪ ስለሆነ ነው። እኔም ጭንቅ ስላለኝ ነው ይሄንን የምልክልሽ። አክስታችን ምንም አትልም፣ እየተሻላት ነው ማለት ይቀላል። ራሄል አድምጪ፣ ለካ አድገናል፣ ትልልቅ ሰዎች ልንሆን ነው። እዚህ በመጣው በ15 ቀን ብዙ ነገር ተማርኩ፣ ተረዳሁ። ከኛ ትንሽ ራቅ ብሎ ሰው ይገደላል፣ አንዱ በሌላው ላይ በጥቅናትና በትዕቢተኝነት ይነሳበታል። ሰማሽ አይደል? ይዋስ ብለው ቤተክርስቲያናችንን አቃጠሏት። አገልጋይ አባቶች፣ ካህናት አለቁ እኮ። ዲያቆናትስ ብትይ
አሁንስ በጣም ግራ እየገባኝ ነው። እንደ ቀልድ የሰው ደም በየሜዳው ይዘራል፣ ሬሳ ይጋዛል። መበርታት ሳንችል ቀርተን መውደቅ እየሰበረን፣ የቤተ ክርስቲያን ንብረት እየወደመ ነው። ራሔል በዚህ ሰዓት ቁጭ ብዬ እየጻፍኩልሽ እንኳን ከሩቅ የተኩስ ድምፅ ይሰማኛል። እኛ በመጣን በሳምንቱ ነው ነገሩ ድብልቅልቁ የወጣው። የኔ እህት የአክስቴ ጭንቀት የጭንቀቷ ትንፋሽ ህመሟን ያባብሰው ይሆናሉ ብዬ ይሰጋሉ። መንገዱ ሰላም አይደለምና በቅርብ ጊዜ አትጠብቂ። ግን አንድ ነገር ተረጂ። እኔ ይህንን ሁሉ ነገር ያወቅኩት እዚህ ስመጣ ነው። ከተማው በእናት በአባቴ ቤት እህቴን ይዤ ወጥቼ ስገባ ቤተ ክርስቲያን በሰላሙ ጊዜ አብረን ስንሳለም ስማር እንዳሻኝ ፊልም ሳይ እንደፈለኩ ሳደርግ ነበር። ዛሬ ግን ያ ነፃነት የለም። ይመጣል፣ ገና ነው፣ ነገ እንደርስበታለን ያልነው ቀን ዛሬ ሆነና ሁሉም ነገር ደረሰ። እናንተ ጋር እንጃ፣ እዚህ ግን ሰላም የለም። የሰቀቀን ኑሮ ነው የሚገፋው። ምን ልልሽ መሰለሽ፣ አንቺ ጎበዝ ነሽ፣ እስካሁንም ትምህርትሽን አላቋረጥሽ። ቀን ቀን ትተጊያለሽ፣ በርትተሽልኛል። ነገ በከተማው ሊያጠፉ ቢመጡ አንቺ ትታደጊያቸዋለሽ፣ ትጠብቂያታለሽ። ዛሬ ትክክለኛውን ክርስትናሽን ሃይማኖትሽን እየኖርሽ ለነገ እንድትተርፊሻለሁ። ትናንት አንቺ አሁን ባለሽበት ቦታ መኖርን እየናፈቁ መበርታት ሳይችሉ ሳይገኙ የቀሩ ብዙዎች ናቸው። የኔት አስጨንቅሽ አይደለም ይህንን የምልሽ፣ ነገር ግን ያለሽ ጊዜ አሁን ነውና ዛሬውን በርትተሽ ኑሪ። እወቂ፣ በቤተ ክርስቲያን ስርዓት ህይወትሽን ኑሪ፣ እርሷንም ጠብቂያት። እንግዲህ ያበዛውብሽ ወይ ሰላም ነኝ። ኔትወርክ እንደሰራ ድምፄን አሰማሻለሁ። እማዬም አባዬም የከበረ ሰላምታቸውን አቅርበውልሻል። እግዚአብሔር አንቺን ባለሽበት እኛንም ባለንበት ይጠብቃል። አሜን። ፈተና እርባና ነታጣው በበደል